የሆነ ጊዜ ላይ የሆነ ቪዲዮ ተደርጎልኝ ግብት ስል ብሎክ አድርጋኛለች። ብሎክ አድርጋኛለች እና ደነገጥኩኝ። እንዴ እኔና እሷ ጸብ የለም ብሎክ ይሄ ብቻ ነው የምጠይቀህ። እኔ እናንተ ለመጨረሻ ጊዜ ሊቭ ወይም ላይቭ ገብተን ያወራ ነው ወይም ደግሞ በሆነ ጉዳይ አንተ ቤት ገብተን እንዲህ እንጫወት ነበር አይደል? በፊት 2 3 ገብቻለሁ ቤተ በጣም ወደህ ማከብር፣ ግን አብዛኛው እኔ ቤት ነው የምትመጣው። ለምን ማታ ማታ ትመጣላችሁ? የሚረዳ ሰው ሲኖር እንረዳለን። በጣም መልካም ሰው ነህ። እኔ በማውቀው ሰው ከተረዳ ትረዳለህ። በጊፍትም በብርም ቅጣት እየቀጣኸኝ ከሊንዷ ጋር ቻፒ እንሆናለን። እነዚህ ነገሮች ስናደርግ ነው የምንተዋወቀው። መልካምነትህን ብቻ ነው የማውቀው አይደለም? ይሰማል? ይሰማል። እኔ አስብ እንደውም የሆነ አለ አይደል የሆነ ነገር እንደውም እንዳስብ አድርገኸኛል። ስለ እውነቱ ማለት ነው። እንዴ ብዬ ይሆናል አይደል ምንድነው ብዬ የለ ምንድነው ብሎ የሆነን ሰው እንዴት ነው የሆነ ሴንስ እንዲኖረኝ ያደረከኝ አንተ ነህ። ግን ከመማር ጋር ምንም አይነት ፐርሰናል ነገር ምንም አይነት አውርተን እንጃ እኔ አላስታውስም። እኔ ሰውንም ክፉ ቃላት ተናግሬም ሰውን አላስቀይምም አልናገርም። ግን ተነጋግረንም አናውቅም ከኮሜንታተሮች ውጪ ማለት ነው። እና የሆነ ቪዲዮ ሼር ተደረገልኝ ያንተን ማለት ነው። ከዛ እንደውም አላወራሁም፣ ምንድነውም አላልኩም፣ ቴንኪውም አላልኩም፣ ይሄን ለምን አደረክም አላልኩም፣ ይሄን አርጋሃልም አላልኩም። ከ3 ቀን በኋላ ነው አይደለ ለኔ ብለህ አትጣላ አይደለ ያልኩ ስትጣላ ይቺ ከዛ ደነገጥኩ። ገብቼ ላይቭ ነበርክ እንደውም በእናትህ ለኔ ብለህ አትጣላ፣ እንደዚህ አይነት ነገር በቃ አያስፈልግም፣ ይቅርብኝ አይደለ ያልኩ፣ ይቅር አልኩ። ከዛ ብዙ ሰዎች እንደውም ለምን ቴንኪው ብለሽዋል፣ ቴንኪው ልትዩ ይገባል ምናምን ሁሉ እያሉ ይጽፉልኛል። ከዛ በውስጥ ገባሁና ዴቭ በቃ ይሄ ነገር ልክ እንዳልሆነ ማለት በቃ አንተን ሲሰድቡ ምናምን ማየት አልፈልግም። ለምን ትሰደባለህ አንተ እኮ እዚህ ጋር እኔ እንጃ። እኔ እንደዚህ ተጽዕኖ ፈጣሪም እንደሆንክ አላቅም። በዚህ ደረጃም ነገሮች ይጋጋላሉ ብዬ አልጠበቅኩም። ጠዋት ስነሳ ቪዲዮ ሼር ተደረገልኝ። በጣም ነው የደነገጥኩትና ከዛ በ3ኛ ቀን ያወራሁት ይሄን ብቻ እንድትነግርልኝ ነው። ይሄን ነገር ብቻ ማለት እኔ ኢቭን ካደረከው በኋላ ደራሱ ብጥብጥ አልኩኝ። በቃ ደስተኛም አይደለሁም አልከፋኝም። ግን ምንድነው ሰው የሆነ ሰው ሲመታ የለም በሆነ ነገር ደነገጥኩ። ምክንያቱም መሆን የለበትም ማለት እኔ እንጃ። እሷ በህቴ ናት። በቃ ምንም ይሄን ያክል ኮፒም ካረገችን ችግር የለውም። እኔም እሷን ኮፒ ባረጋት ምን ችግር አለው? እኛ እህትማማቾች ነን። ግን ሆን ብለው የሆነን ሰው የሆነ ነገር ገራገር ወለየ እንደዚህ ትክክለኛ ሰው ማለት እኔ አሁን የምወዳቸው አርቲስቶች አሁን እኔ የቴዲን ባለቤት አመለሰታ በጣም ነው የምወዳው። እግዚአብሔር ልብስ ሁሉ የእሷን አይነት ነው መልበስ የምፈልገው። በቃ እሷ የሆነ ሮል ሞዴል ነች። የእሷን ስነ ምግባር መያዝ ፈልጋለሁ። የእሷን ልብሶች ስለ እውነት ቪዲዮዎችን ፌስቡክ ላይ ፎቶዎችን ብታዩ አመለሰትን ነው የምከተለው። እግዚአብሔርን ነው የምላችሁ ከበፊትም ማለት ነው። እና ሰው ያ ነገር ሊኖርበት ይችላል። እኔ ደስ ነው የሚለኝ እግዚአብሔር። እኔ ምንም በቃ በምን እንደምምል አላውቅም። ምንም ቅሬታ አለኝም። ግን እኔ ሰው የሆነ ሰው ሆን ብሎ የሆነ አለ አይደለ እኔ የሆነ ነገር እንደዚህ ወርታች ለማድረግ የመጣ ሰው ካለ ግን በጣም በዛ ሰው ላዝን እችላለሁ፣ ሆን ተብሎ የሚደረግ ነገር ከሆነ ማለት ነው። ከዛ በተረፈ ግን ይሄ ኮፒ መደራረግ ምናምን ችግር የለውም። አሁን እኔ ብቻ ሳይሆን አብዛኞቻችን የአርቲስቶች የሆነ ክሊፕ ሲሰሩ አሁን ቬሮኒካ እኔ እንትን እላታለሁ በጣም ነው የምወዳት እና እሷ የምታደርገውን አክት ሁሉ የማድረግ ኮፒ አደርጋታለሁ። ያ ማለት ቅናት ወይም ደግሞ ያንን ሰው ለማውረድ ምናምን አይደለም። ግን እኔ ላይ የተደረገው ወይም ነው እየተደረገ ያለው የዛ ሳይድ ወይም የኔ ሳይድ እንደዛ ሆን ብሎ ወይ የኔ ሳይድ ያንን ሰው የማድረግ ከሆነ እንደዚህ በጎጠኝነት ወይ ምናምን ከተሄደ በጣም በቃ ከባድ ነገር ነው። ከዛ በተረፈ ግን እኔ ፐርሰናል ነገር ምንም ነገር የለብኝም። እኔ አሁን አንዳንዴ በጣም የምወደው ቪዲዮ ከተሰራው ሮዚ ነው ምናምን የምትባለው አለች ሀዩቲ እግዚአብሔርን እኔ ካየሁን የምወደው ነገር እንትን ኮፒ ላደርጋችሁ ይችላል። ምን ችግር አለው? ምንም ችግር የለውም እኮ ነገርኳችሁ። ችግሩ ጥላቻ ወይም ደግሞ ያንን ሰው ማሳነስ ወይም ደግሞ የዛን ሰው ይሆናል የዛን ሰው ቦታ ማውረድ ከሆነ ነው ችግሩ። ከዛ ብቻ ነው ችግር ያለብኝ። ከኮፒ ፔስት ወይም ደግሞ እኔ የሆነን ሰው አይቼ ኮፒ ባረግ ምንም ችግር የለውም። ይሄ አድናቆት ይባላል። የዛን ሰው እኔ በቃ ጥሩ ነገር እየሰራው ነው ማለት ነው። ስለወደደችው ስለሆነ ነገር እየሰራሽ ነው ማለት ነው። እኔ እሷን ፎሎ ማረጋት
ግን የሆነ ጊዜ ላይ የሆነ ቪዲዮ ተደርጎልኝ ግብት ስል ብሎክ አድርጋኛለች ብሎክ አድርጋኛለች እና ደነገጥኩኝ። እንዴ እና እሷ ጸብ የለም ብሎክ ይሄ በቃ ወይ አንድ ነገር ማታቂው ነገር አለ። አዎ ይሰማል ላውራ ፈቅድልኝ። ዝናብ እየጣለ ስለሆነ እኛ ጋር አይሰማኝም። ኦኬ ይሰማል። ሌላዎቹ በታች ይሰማል። እሺ ይሰማል። እሺ ኦኬ እሺ። አንድ ግልጽነትሽ በጣም ወድጄዋለሁ። የማራኪ ሰው የራሳቸው ማንነት ነው የሚናገሩት። ያቺ ማንነት ወይ ደግሞ የኔ ማንነት ሊናገሩ አይችሉም። ሁለተኛ እኔ ማንኛውም ሰው ያውቃል ጠባይ፣ አነጋገሬ፣ አስተሳሰቤ በቀላሉ ሊገምቱ ይችላሉ የሚያውቁኝ። አንድ ነገር ግን አንቺ ያልገባሽ አለ፣ አንቺና ህዝቦች ያልገባቸው አለ። በጠቅላላ ከአውሮፓ ጀምሮ ከአረብ ሀገር ጀምሮ ከኢትዮጵያ ያሉት ጀምሮ የሰው ልጅ ዝና ያለው በታች የመጨረስ እንትን ይጠቀማሉ። ሰውን ዝቅ እያረጉ እነሱ ጋር አሜሪካ ብቻ እነሱ ጋር ገንዘብ እንዲዋጣ እርዳታ እንዲያረጉ እነሱ ጋር ብቻ ሰው እንዲያያቸው ሰው እንዲሰማቸው እነሱ ያሉት ነው የሚሰራው፣ ሌላ ሰው አይሰራም። እንደዛ አይነት አጀንዳ ይጠቀማሉ። ለምን ግን ብሎክ አረገቻት? ምን ተፈጥሮ? ከወደዛኛው በኩል ያለውን መስማት ያስፈልጋል። በነገራችን ላይ እውነት ከሆነ ምን በምን ምክንያት ብሎክ አረገቻት? ልጅቱ እንደምታዩት ንጹህ የሆነች ልጅ ናት። እስኪ ኮሜንት አድርጉ ጋይስ።